ካንተና ከኔ ማን ነው የሚወዳት? ይሄ ለሷ ግዳይ ሰጣትም እና ከፈተናት እኩል ናጣት ነው። ታዲያ ይጸጽታል? እኔ ወዳታለሁ። ያንተን መውደድ ትተነው የሷን ምርጫ ብናየው አይሻልም? ሶስተኛ ሰው ይጎደለ ይመስለኛል። እኛን በቃሽም ምንድነው? ሁሉንም ነገር አውቀናል። ስለምንወድሽ ከሁለት አንዳችንን መምረጥ አለብሽ። ነው አልገባሽ መሰለኝ። ከሁለት አንዳችን ነው የምትመርጪው። የሷ ምርጫ ከአንድ በላይ ነው። የፍቅረኛ ምርጫ ከአንድ በላይ ነው። ለሷ ብዙ ነው። ተገና ተወዳት መሰለኝ። ብታታት ምንም አትሆንም። አንተ ምን ትሆናለህ? እኔ ስለሌላ ሰው ማሰብ አልችልም። መኖር ነው የሚከብደኝ። አንቺስ? አንተ አለህ አይደል? አንተም ብትሄድ ግን ሌላ ሰው አለ። ብዙ አትመጸዳደቅ። ናኒት ጥለናት ጥላን እንደምትሄድ እያወራች አይደል? እንዴት ሰው ስለጥላን መውደድ እናቆማለን? ለመኖር ስንል መውደዳችንን እንደብቃለን። ሰው በምን የሚኖር ይመስላል? ስለበላ ገንዘብ ስላለው ሊሆን ይችላል። አያኖርም። ሰው የሚኖረው በመወደድ ውስጥ ነው። የቀረብናቸው ሰዎች በሚሰጡን ተስፋ። ማትወደድበት ሞት እንጂ ህይወት አይኖርም። እንደሷ ኑር። የሚወዱ ሰዎች ብቻ ባሉበት ተገኝ። የምትወደው ነገር ብዙ እንዳትኖር ሊያደርግ ይችላል። ባለቤትህ ምን ሆና ነው? ትናንትና ፕራንክ ስንሰራ ትንሽ ነገር ገጥሟት ነው። ከሚስት ጋር ፕራንክ? ፖስታችን ምን ያህል እይታን እንዳገኘ አልገባሽም? ሚስትህን በጋለ ብረት እየጠበሱ የመቅረጽ ሞራል ነበረህ ማለት ነው? ዛሬም ልንቀርጽ ነው። እየገደልካት ነው? በትናንትናው ቪዲዮ አብዛኛው ኮመንት ኔጌቲቭ ነው። ይቅርታ ብለን ልንፖስት ነው። ቆይ ይቅርታ ከምትል የፖስታችሁትን ለምን አታጠፉትም? ቫይራል እኮ ነው። በጣም ብዙ ቪው አለው። ክብርህን እንደመበተን መዘብዘቡ ቀላል አይደለም። ልጅህም ያድጋል። ይሄ ቪዲዮም ለዘላለም ይኖራል። እናቱ በሁለት ዳቦ ፕራንክ መደረጓን እንደ ትንሽ ነገር አትየው። ቀላል ነገር እኮ ነው። ብርጭቆውን አንሳው። አይከብድም? ቀላል ነው። አሁን አይደለም። ይሄን ብርጭቆ ለአንድ ሰዓት ብትይዘው ክብደቱ ይታወቃል። ለሁለት ለሶስት ሰዓት ብትይዘው ደግሞ ያደነዝዝሃል። ቀኑን ሙሉ ብትይዘው ደግሞ ብርጭቆውን እስከ መጣል የሚደርስ ነው የሚሰማሃል። ብርጭቆ ከብዶ ሳይሆን ከጊዜው ብዛት ነው። ትንሽ የምንላቸውም ነገሮች ሲቆዩ ይከብዳሉ። ደንበኛ መጣ። ማን ነው? 3 ጁስ። እሱ የሚገዛው ሰው ለመርዳት። በ3 ጁስ? አረ ዝም በል። ጥቁር ፌስታል ይኖርሃል? ለምን ነው? 3 ጁስ መያዣ። አንተ ካስፈለገ 4 ማድረግ እንችላለን። ዛሬ አሪፍ ብር ነው መሰለኝ የተላከልሽ። ገንዘብ እንደሚላክልኝ በምን አወቅ? አንተ ኑሮ እንደማትረዳ አውቃለሁ። መች ነበር የተመረከው? ሳልማር ካንተ የተሻለ ኑሮ ነው የምኖረው ልትለኝ ነው? በእድል ነው። እድል የምትመጣው ማያባክናት ጋር ነው። መቼስ አንተ ዲግሪና ማስተርስ ካለው ሰው የተሻለ አስባለሁ አትልም። ደግ ልብ የሚኖር ስትመረቅ ሳይሆን ስትመረጥ ነው። በዚህች ዓለም የሚኖረን ህይወት የተገደበ ነው። የሰው ህይወት አታሳድ። እኔ በትንሹም ቢሆን አመስጋኝ ነኝ። ጥበብና እድል ደግሞ ለአመስጋኝ ታደላለች። ለየትኛው ለውጥ ነው አንተ የምታመሰግነው? ካንተ ለተሻልኩበት፣ ለዚህ ለምትቀናበት፣ መማሬ ላላስተማረ መስጠት ነው እኔ የማመሰግነው። ቡና እንጠጣ አይደል? እኔ አንጠጣ። ምን ነው? ከሻይ ቡናው በፊት ምን ሆነ አይቀድም? እየሳካ አይደል እንዴ? ፈገግታ ብቻውን ደህና መሆንን አይናገርም። ምን ተፈጥሮ ነው? ሰዎች መጀመሪያ መልካም ሆኖ ይቀየሩብኛል። ሁሌም ፍጹም የሆነ ወዳጅነት አይገኝም። አንዳንዴ ፈተና ግድ ነው። ምን የሚሉት ፈተና ነው? ከራበው ሰው 100 ሺህ ብር ብድር መጠየቅ። እኔ ደግሞ ያመኑኝ ይመስለኝና እሺ ፈልጋለሁ ብያቸው ራሴን አታላል። ለምን እውነቱን አትናገርም? እውነቱን ለሚያውቅ ሰው ጉንጭ ማልፋት አይሆንም። መጀመሪያ ለራስህ ታመን። ሳይኖር አለኝ ብለህ ራስን የማይሆን አዙሪት ውስጥ አትክተት። ለራስህ ከታመንክ ለሌላው አትዋሽ። እውነቱን ቢያውቁ ማረጋግጥላቸው። እምነት የሚሰጥ ሳይሆን የሚገነባ ነው። ቀስ በቀስ ለመታመንህና ነው መታመንህን ገንባው። በቃኛ እንሂድ። አዎ ነይ ተነሺ። በቃ እናንተ ሄዱን ይጠብቃለሁ። ኧረ እንሂድ። ቢገባው ከኛ ቀድሞ ነበረ መምጣት የነበረበት። ችግር ቢገጥመው ነው እንጂ ሳይቀው የለም። የሱ ችግር መች ያልቃል? ከኛ በፊት ስራ የጀመረ ልጅ እስካሁን እንኳን መኪና የለውም። እሱ ከቀጠሮ ብቻ አይደለም ከህይወቱም አርፍዷል። አላደጋችሁም ማለት ነው? አንቺን ካልበለጥን አታምኚም ማለት ነው? ጨው ውሃ ሊቀዳ ሄዶ ማምቶ ቀረ ሲባል አልሰማሽም? አንቺም እሱን አተርፋለሁ ብለሽ ወደ ኋላ እንዳትቀሪ። አይሰራ አልጠብቀው። የሱ ጊዜ ዘገየ እንጂ ስኬቱ አይቀርም። የሚሰራ ሰው ደግሞ ተስፋ አለው። ቢመጣለትም ከዚህ በኋላ አይጠቀመው። ሰዓትን ስንት ገዛው ባቢ? 120 ሺህ ብር። ያንቺን ስንት ገዛሽው? የኔ 3 ሺህ ብር። ያንተ ስንት ሰዓት ነው የሚለው? 9 ሰዓት። ያንቺስ? የኔም እንደዛ ነው። አየህ እያደግን ስንሄድ የህይወት ትርጉም ሲገባን በውድም ገዛን በረካሽ ጊዜ ኩርማችን ያሳያል። ከናንተም ከኔም ጊዜ ቢፈርድ አይሻልም? ሂዱ በቃ። ይሄ ልብስ አያምርም? በጣም ያምራል። እኔ እኮ ነኝ የገዛውለት። ምን ብቻ ጫማውንም የገዛችልኝ እሷ ነች። ገዝቼለት እኮ አይደለም ወንድሜ 2 ዓመት ምናምን አድርጎ አርጅቷል ብሎ ሲጥለው ሰጥቼው ነው። እሱ ላይ ግን እንደ አዲስ አምሮበታል።
እንዴ ወዴት ነው መኩ? እኔ በቃ ብሄድ ይሻለኛል። ምን ያስቅሻል? አይ ስለሰጠሁት ነገር ሲወራ አይወድም። ከሰጠሽው ምን ያስወራሻል አንቺ? እንዴ ምን ችግር አለው? ባለፈው በምንድን ነው የተጣላችሁት? እሱ ለሚስጥር አይሆንም እባክህ። ከዛ በኋላስ? አሁንማ አይሳፈጠኝም። ቆሌውን ገፈፍኩለት። ጸጽቶት እንጂ ሰው እንደማይፈራ ታውቂያለሽ። ለአንቺ ሚስጥርሽ ክብርሽ እንደሆነ ለሱ ማጣቱ መሙ ነው። መስጠቴንማ እንደ ክፉ ሊያየው አይገባም። ይሄ ነገር ያንቺ ጸጉር ነው? በስተት ቆርጬው አላርግ ሲለኝ በዊግ ሸፍኛው ነው። ስተትሽን እንደምትሸፍኙ መልካምነትሽን አታስጪው። ያፍ ደግ አትምሰይ። ባቢ ብሩን አስገብቻለሁ። እሺ መኩም ባንክ ቤት ነው። እሺ ምንድነው? የዚህ ሰፈር ልጅ ነው። በየሳምንቱ ከምናገኘው ገቢ ላይ ለገዳማት ማሰሪያ እንልካለን። እኔ ስለምረሳ እያስታወሰኝ ነው። መኩ ታዲያ ከየት አምጥቶ ነው የሚረዳቸው? የሰጪውን እንጃ፣ ለተቀባይ ግን የሰጡት ሁሉ እኩል ነው። በተለይ ለፈጣሪ ቤት ሲሆን ሚዛን የለውም። ነግሮኝ አያውቅም ብዬ ነው። መስጠት አይወራም። የት ነው? እኔም ልሂድ። ጎንደር ነው። ሙታን ሳማር ቅዱስ ሚካኤል አንድነት ገዳም። መንገዱም አልቋል። አሁን የእናቶችን ባት ተሰርቷል። አሁን የሚቀረን የአባቶች ብቻ ነው። እነሱን ማገዝ ከፈለግሽ ይህንን የባንክ አካውንት ተጠቀሚ። ምን አገባው ቤቱ? ማናጀሩን ጥሪልኝ። አንቺ ደንበኛሽ መጣ። ዛሬማ ላስከፍለው። ምኑን? ሁሌም አንድ ጥቁርና ነጭ ማኪያቶ አዞኝ ይሄዳል። ነጩን ጠጥቶ ጥቁሩን ትቶ ይሄዳል። እና ምን አገባሽ? ወይንስ አንድ ጥቁር ማኪያቶና አንድ ነጭ ማኪያቶ አምጪልኝ። እንደተለመደው። አንቺ ልጅ ግን አላማርሽኝም። ሐዘኔታሽ እየበዛ ነው። ዝም በይ እባክሽ፣ የታዘዝሽውን አዘጋጅ። መልካም መጠጥ። ለምን አብረሽው አትጠጭም? አንቺ ትቀልጃለሽ። የቤቱን ሕግ እያወቅሽው ሂሳብ እያለሽ ነው። ሂሳብ አምጪልኝ። 60 ብር። ሁለት እኮ ነው የጠጣሁት። ሁለት ነው ግን ሁሌም አንዱን ሳትጠጣ ስለምከፍል ቤቱ አንዱን ችሎልሃል። ምን አገባው ቤቱ? ማናጀሩን ጥሪልኝ። ማናጀሩ ማን ነው? እሺ። ወይኔ ምን አባቴ ነው የሚሻል? ጉዴ ፈላ። ምንድነው? ማናጀሩን ጥሪው አለኝ። እና ምን ችግር አለው? ቦስ የለም አይደል? እኔ እመጣለሁ። ምን ጎደለ? የኔና የባለቤቴን ሂሳብ ሁሌ እስከፍል ነበር የቆየው። ዛሬ ግን አልቀበልም አላችሁኝ። ለምንድን ነው? ይቅርታ፣ ባለቤቱን ግን አይተናት አናውቅም። ቦታለች። ለትዝታችን ነው ይሄንን ማደርገው። ውይ በጣም ይቅርታ። ችግር የለውም። አሁን ሂሳቡን ብቻ አምጪልኝ። እሺ ግን አንድ ነገር ብል ቅር አይለኝም። እዚህ ዓለም ላይ በጣም አስቸጋሪው ነገር ጨለማ ቤት ውስጥ ጥቁር ዶሮ መፈለግ ነው። በተለይ ደግሞ ዶሮዋ ከሌለች መፈለጉ ባለማግኘት ይጠናቀቃል። ያንተም መባከን በመግደል አይለፍ። ትዝታ እንዳይገልህ ራስህን አድን። ሂሳቡን ላምጣልህ። አመሰግናለሁ።